እኔ አስከሬኑን ከፍቼ ነው ያየሁት። አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችው ቤት ነው። ከቤት ነው አውጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ ይደርስነው። በግድ አስከሬኗን አስከፍቼ ያየሁት ነው። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁም ብሎ ሲልም ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛም ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል ነው የሚታየው። ሁለተኛው ትልቁ ነገር ደግሞ የቀረኒ ትንሽ ወንድም ደግሞ ቅዳሜ እንደግመዋለን ብለናል። እስቲ እንግዲህ አመቻችቼ ወይ ሰብሰብ እንላለን በቤታችን። እንደሱ አሪፍ ጥሩ ሐሳብ ነበር። ወይ መኩ 10K ዘይት ይኖራቸዋል ይላል። እስቲ 10,000 የሚሆን ጊፍት ስጠኝ አንተ ደግሞ መኩዬ። ግን መኩንታው መኳችን መካኩ መኩዬ መኩነት አይ ላቭ ዘ ክሩስ። እሺ እኔ ፍቅራው ያምራላ መስቀሌ ያምራል። አይ ነው ያምራል ሰንዬ መኩ። ሰሞኑን ግን ዝም ብላ ቤቴ ስትመላለስ ጥሩ ስሜት እየተሰማኝ አይደለም መኩ። አንተ ግን ደህና ነህ? ምንም ስሜት አልተሰማህም መኩ? ዝም ሳስብክ እኔ እንጃ አንተ ምንም አልተሰማህም መኩ? ጥያቄ ነው። ሂጅበት። ተሰምቷል መኩ ተሰምቷል። እኔ ሳስብክ ማለት ነው እንጂ ብቻ ወይ የሆነ እማላቀው ስሜት እየተሰማኝ ነው መኩዬ። በተለይ ይሄ እየመጣህ እንደዚህ የምትለኝ ነገር አላቀም። የእውነት ፈልገህ የምትስመኝ ሁላ ነው የሚመስለው። አላቀም ብቻ Her is here. Harye my love. ወለላይ ወይ ማአሬ ሞር ላቭዬ እንዴ ምንድነው? ከመኩ ጋር እኮ በጣም ነው የምንዋደደው። መኩ አባታችን ሊሆን ነው። አይ ሊሆን አይደለም እንዴ መች ተሽኮረመምኩኝ። መኩን እያዋራሁት ወይኔ አምራዊት ሚውት ላረግሽ ነው ሳልፈልግ ያለ ፕሮግራም ሚውት ላረግሽ ነው አምራዊት። ወጣ እንዴ? ምን ነው ሌላ ጊዜ እኮ ሳም አድርጎኝ ነበር የሚወጣው። ዛሬ እንዴት ሳይስመኝ ወጣ? መካችን አለ። ኦኬ ቤቢዬ ይወጣ መስሎኝ። ጉቺ ማይ ቤስት በረሃዋ ንግስት ቴንክ ዩ። መክየኔ እኮ ያው ስትመጣ ብዙ ጊዜ ቆንጆሻለሁ እንጂ ተያምራዊ ትረፊታይ። እኔ በመወዳቸው ሰዎች አትምጪሽ። እኔ ከመኩ የሆነ የማላውቀው ስሜት እየተሰማኝ ነው።
ልጆቹ ተገኙ እንደ ጋይስ የጠፉ ልጆች አሉ እንደ ፍቅሮቼ እግዚአብሔርን ጁጁ ብታይ በቃ ሳስበው በተለይ እንደዚህ ገብቶ ምናምን ሰሞኝ ምናምን ሲሄድ እንትን እላለሁ የሆነ አስበዋለሁ መኩን ወይ ቢኒ ቡና ብር የሰረቁት ኧረ እኔ አላቅም ባካችሁ የሰረቀ ደግሞ አለ እና ደስ ይለኛል ነው በኮሜንት ፍቅር ያዘሽ በኮሜንቱ መኩን በብዙ ነገር ነው የምወደው ሰንዬ ወይ ዱባይ እንደ ቀረብ ወይ መኩ ለካ አልሰማም ሻኝ ተሸኘኩ ቻው 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 ትልና ሄደኮ ከኢትዮጵያው ጋር ታረቀን ለካ ወሬ እያወራሁላችሁ አይደለም ማሮቼ ቻው ጮሚ የዱባዩ ለካ ታወራሁላችሁ እናንተ እውነትም ተራርቀናል ወይ ጉድ የዱባዩ ጋር እኮ ተለያየን ሰሞኑን ቢዚ ሆኑ አሁን ከኢትዮጵያው ጋር ስላችሁ ከመኩ ጋር የኢትዮጵያውን መኩ ብለን እንሰይመው አዎ የኢትዮጵያው መኩ እንበለው ሰው እንዳያቅብኝ የኢትዮጵያው ስላችሁ መኩ ብላችሁ አስቡ ከኢትዮጵያው ጋር ፍቅሩና ፍቅርተ በቃ እንደ ምሳ በላን ራት በላን ምናምን ይበቃል ደግሞ ቁርስ እንብላ እንደመኩ ደግሞ ምሳ በላን ራት በላን በቃ ሳየው አያዋጣ ከኢትዮጵያው ጋር ታረቀ አሁን ከኢትዮጵያው ጋር ሃኒ ነው ቤቢ ነው ማይ ላቭ ነው ስዌሪ ነው በቃ ከኢትዮጵያው ጋር መኩኝ ጮፍ ግንፍን አይራካችኪ እንዳጣጣኝ ተጣላ የኔ ፖይንት ምንድነው ታርጌቴ እንዴ እኔ ተስማምታችሁ ተፋቅራችሁ ኑሩ አልኩ እንዴ መኩ እኔ ፕላኔ ምንድነው እና ከኢትዮጵያው መኩ ጋር በቃ ቤብ ነው አልኳችሁ ወሬ ሁላ ላቭ ነው ሃኒ ነው በቃ እንደዛ ነው የዱባይ ማን ነው ግን ዱባይ ይዣለሁ ብያችሁ ነበር እኔ ፍቅሮቼ እኔ ቆረሳለሁ ዱባይ ምን ብያችሁ ነበር ፍቅሮቼ ዱባይ ምን ብያችሁ ነበር እኔ ቆረሳለሁ የሆነ ትራንስፖርት ምናምን የሚያመላልሰኝ የሆነ ልጅ ነበር የሆነ ቦታ ላይ ሄድ ነው ስለው ልምጣልሽ እያለ ይመጣል ከዛም በዛውም ምሳ በላሽ ራት በላሽ እያለ የሆነ ልጅ ይጋብዘኝ ነበር ሌላ ነገር ጀምረን ነበር እንዴ ምንድነው ስለሱ ልጅ ምን ብያችሁ ነው ወይስ እኮ ኖርማል እንደዚሁ ታክሲ ምናምን ወጥቼ ደጅ ከምቆም ታክሲ ከምጠብቅ ምናምን እኮ የሚያደርሰኝ ልጅ እኮ ነው እሱ እኮ ታክሲ ምናምን እኮ የሚተባበረኝ ልጅ እኮ ታክሲ ሳይኖር ምናምን እንጂ እኮ በጣም የምወደው የህይወቴ ህይወት በጣም የምወደው እኮ የኢትዮጵያ ነው እኮ ቦይፍሬንድ ኢትዮጵያ ነው ያለው በጣም የማፍቀው ዱባይ ምን ብያችሁ ነው እናንተ እኮ ይውላችሁ ዝም ብላችሁ ነገር ስለምታገናኙ ይሄ ዱባይ ራት ጋበዘኝ አደረሰኝ አመጣኝ ምናምን ስላችሁ ቦይፍሬንድ የሆነ መስሏችሁ ተሸወዳችሁ እውነት ተሸወዳችሁ አይደለም እኔ ከድሮም የኢትዮጵያው ከድሮም የምነግራችሁ ታስታውሱ የለ አው ይሸኛል አባቴ ይሸኛል በጣም ነው የሚሸኘው ብታይ ቤታይ በልቶ ካጃቱኝ ምንድነው በልቼ ካድኩት ቆዩኛ እንዴ ኬኬ ተዋረድኩ
ማሮቼ ተመልሼ እመጣለሁ ስልክ ደውዬ ተመልሼ እመጣለሁ ፍቅሮቼ እናንተ ተመልሼ ሳሪ ቻው ቤትሽን ክፈቺ ቻው 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 እኔም መጀመሪያ መልሽልኝ ኪኪ ልታስጨርሰን ነው መሲ ግላብ ልቀቂ ጋይስ ግላቡንም ትሪፕሉንም ተቀም ኧረ ተጋገዙ ኧረ ወገን ተጋገዙ ኧረ